አጓጉል የሆነ የብልግና ቪዲዮዎችን አይቶ ከጊዜያቶች በኋላ አደገኛ ሱሰኛ ሆኖ አውሬ ሆነ። ስሙ ክሩፕ ይባላል። የዚህ ብልግና ፊልም ሱሰኛ የሆነው በነገራችን ላይ ብቻውን ሆኖ አይደለም፣ ሚስት እያለችው ነው በዚህ ነገር የተዘፈቀው። እናም እዚህ ጋር መለየት ትችላላችሁ። እሱ ለዛ ነገር ፍላጎት ኖሮ ሳይሆን በብልግና ሱስ የሆነ የተያዘው ነገር ስላለ ነው እንጂ ሚስት እያለው እንደዚህ አይነት ነገር ማድረግ ጤነኝነት አይደለም። ስማም ሲሲ ይባላል። ሚስቱ ባሏ በእንደዚህ አይነት ሱስ ውስጥ እንዳለ አታውቅም። ነገሮቹ ወደ መጥፎ መቀየር የሚጀምሩት 2008 ላይ ነበር እንደ ፈረንጆች አቆጣጠር። ምክንያቱም ሲሲ አስተማሪ ነችና እዛ እያስተማረች ባሏንም እዛ ትምህርት ቤት ውስጥ ይቀጥሩታል። አብረው አንድ ትምህርት ቤት እያስተማሩም ታዲያ ተማሪዎችም ይወዷቸዋል። ነገሮች በጥሩ እየሄዱ ነው። ጭራሽ ሁሉ ተማሪዎቹ በጣም ነው የሚወዱት። በጨዋታ እያረገ ምናምን ነው የሚያስተምራቸው ደግሞ እንግሊዘኛ ክላስ ነው። አንድ ግን ሙሉ ለሙሉ ይህን ስራ እንዳይሰራ የሚያግደው ነገር አለ። እንደየስቴቱ አሜሪካ ውስጥ ይለያያል። ኒውዮርክ ውስጥ ለማስተማር ግዴታ ማስተርስ ሊኖራችሁ ይገባል። እሱ የገባው በሷ ምክንያት ነው። ማስተርስ የለውም ግን ማስተርሱን መማር ከጀመረ እዛ ጋር ማስተማር ይችላል። እንደጀመራችሁ ማሳወቅ ነው የሚጠበቅባችሁ። እሱ ደግሞ እዚህ ጋር ማስተርሱን እንዳይማር ብር የለውም። ይህኔ ሚስቱ ችግር የለውም እኔ ኪትን ብዬ ብር ፈልጌ ከዛ በኋላ ትማራለህ ትሏለች። እናም እሷ ከቤተሰቦቿ ብር ተቀብላ እሷም ሌላ ትምህርት ትማራለች። እሱም ማስተርሱን ይጀምራል፣ ይመዘገባሉ። ችግሩ ግን ይህ ክላስ ከተጀመረ በኋላ ሚስትየዋ የምትወስደው ሌላ ክላስ ነው። ስለዛ በሳቷ ትሄዳለች፣ በሳቷ ትገባለች። እሱ ግን አይሄድም፣ ማስተርሱን አይማርም። ጭራሽ ሁሉ እሷ እናትና ከአባቷ ያመጣችውን ብር ወስዶ ብልግና ፊልሞችን በክፍያ የሚታየዋል እነሱ ላይ እየከፈለ ያያል። ይህም አይደለም የሚገርመው፣ ከዚህ የባሰው ጭፈራ ቤት አለ ስትሪፐሮች የሚደንሱበት። እዛ ሄዶ ይሄ ለትምህርት ቤት ብላ ሚስቱ ያመጣችውን ብር ለስትሪፐሮቹ ይረጫል። ስትሪፐር ማለት ለማታውቁ ያው እዛ ጭፈራ ቤት ውስጥ ብዙም ልብስ ሳይለብሱ የሚደንሱ ማለት ነው። እዚህ ጋርም ግን የእሱ ነገር አላቆመም። ምክንያቱም እዛ መዋል ከጀመረ በኋላ ያው ነገሮች አፕግሬድ እያደረገ ነው የሚሄዱ አይደል። ተከፍሏቸው ወንዶችን የሚያስደሱ ሴቶችን መግዛት ጀመረ በማብር ሚስቱ ከቤተሰብ ባመጣችው ብር። ይሄን ያደረገ ደግሞ አመት አለፈ ሚስቱ ሳታውቅ። ጭራሽ ሁሉ የተከፈላቸው ወንዶችን ከሚያስደሱ ሴቶች መሃል አንዷ ቋሚ ከስተመሩ ሆነች። ስሟ ሚስ ፓምፕኪን ነው የሚባለው፣ ቅጽል ስሟ ነው። ለሷ ይከፍላታል፣ አብረው ይተኛሉ። በሳምንት ውስጥ 3-4 ያገኛታል በትንሹ። የብልግናው ጥግ ደግሞ አንዳንዴ ሚስቱ ወደ ሌላ ቦታ ስትሄድ ቤቱ ሁሉ ይጠራታለችን ሴት። ሚስትየዋ በዚህ በኩል ምንም የምታውቀው ነገር የለም። ባገኘችው ብር ህይወትን ለማሸነፍ ታጣራለች። ቢሎችን ለመክፈል፣ አስቤዛ ለመግዛት ምናምን እሷ ላይ ነው ያለው ኃላፊነቱ። ትሯሯጣለች። እሱ ደግሞ በዚህ በኩል ለትምህርት ቤት ተማሪ የተባለ የሚሰጠውን ብር ፓምፕኪን ጋር እየሄዳ ጊዜ ያሳልፋል። እንዲሁም የብልግና ቪዲዮዎችን የሚከፈሉትን እየከፈለ ያያል። ሚስትየው ይሄን ነገር ሳታቅ አመታቶች አለፈ። 2012 መጣ እንደ ፈረንጆች አቆጣጠር። ቅር ያላት ነገሮች ነበሩ። ሚስትየው ሲሲ አብሯት ብዙ ጊዜ ያሳልፍም ምናምንና ስልኩን